በቤቱ ውስጥ የዋይፋይ ሲግናል የት አካባቢ ዊክ እንደሆነና የት አካባቢ ስትሮንግ እንደሆነ ለማወቅ እነዚህን ኦፕሽኖች ተጠቀሙ። መጀመሪያ ሴቲንጋችንን እንከፍታለን። ሴቲንጋችንን ኦን ካደረግን በኋላ እዚህ ኮኔክሽን የሚለው ኦፕሽን ላይ እንገባለን። ኮኔክሽን የሚለውን ኦፕሽን ስንከፍተው የዋይፋይ የሚለውን ኦፕሽን እናገኛለን። እዚህ ዋይፋይ ኦፕሽን ውስጥ እንደዚህ ከላይ በኩል 3 ዶት ትታየናለች። እሷን ኦን ስናደርጋት ኢንተሊጀንት ዋይፋይ የሚል እናገኛለን። ኢንተሊጀንት ዋይፋይ ካገኘን በኋላ ወደ ታች ዝቅ ስንል ኢንተሊጀንት ዋይፋይ ለብቻ ከታይ እናገኛለን። ለሁለተኛ ጊዜ ከኮኔክቲቪቲ ላብስ በላይ ጋር ኢንተሊጀንት ዋይፋይን ክሊክ ስናደርገው ላብስ ሃዝ ኦልሬዲ ቢን ተርንድ ኦን ይላል። ከዛ ምን እናደርጋለን? እቺን ኮኔክቲቪቲ ላቧን ክሊክ ስናደርጋት እንደዚህ አይነት ኦፕሽን ይመጣልናል። እንዲህ ወደ ታች ስክሮል እያደረግን ምን እንፈልጋለን? ስዊች ቱ ሞባይል ዳታ ፋስተር የሚለውን ኦፕሽን እናገኛለን። እቺን ኦን እናደርግና ሆም ዋይፋይ ኢንስፔክሽን የሚለውን ክሊክ እናደርጋታለን። ከዛ ክሊክ ስናደርግ ስታርት የሚል ኦፕሽን እናገኛለን። ስታርት የሚለውን ኦን እናደርጋለን። ስታርት ስንለው የተለያዩ የዋይፋይ ሊስቶች ይመጡልናል። በአቅራቢያችን ያሉት ወይም ደግሞ የምንጠቀመውን ዋይፋይ ክሊክ እናደርጋለን። ከዛ ኔክስት ስንለው ይሄ ኦፕሽን ይመጣል። አሁንም ኔክስት እንለዋለን። ከዛ ስታርት። ይሄ ማለት ምንድነው? የዋይፋያችን ፍጥነት የት አካባቢ ስትሮንግ ነው፣ የት አካባቢ ዊክ ነው የሚለውን አይደንቲፋይ ለማድረግ ማለት ነው። ስለዚህ ስታርት እንለውና እንደዚህ ኦኬ ያደረግን እንተማረክ ቼክ ማድረግ እንችላለን ማለት ነው። እንዲህ ዎክ ስናደርግ ራሱ የቱ ጋር ነው ስትሮንግ የቱ ጋር ነው ዊክ የሚለውን በእንደዚህ አይደንቲፋይ ያደርግልናል ማለት ነው።